ቤዚ አንተ ግዴሽ ቤዚ ምን ያክል ነው የምታፈቅሪው? ምን ሰሙን አምጣልኝ። ያያ እኔ ምንም ደህና አይደለሁም። ቆይ ምን ሆነህብኝ ነው? ታዲያ ምን ሆነህ ነው ቅዝቅዝ ያልከው? ቆይ አልናፈቅሁም? ናፍቀሽኝ ግን ምንም የናፈቀ ሰው ስሜት እያየሁብህ አይደለም። ይቅርታ ኢንስፔክተር፣ ካላስቸገርኩሽ አንዴ ብቻ ይላው ይቻላል? ያያ በእናትህ አትደብቀኝ። ቆይ ምን ሆነሃል? ደህና ነህ? ቤዛ ደህና ነኝ አልኩሽ እኮ። እሺ የት ነበርክ? እዚህ አዲስ አበባ ነበርኩ፣ የማላውቀው የጋሽ ወዳጅ ቤት። ከማን ጋር ነበርክ? ብቻዬን ነበርኩ። በጣም ናፍቀኸኝ ነበር። በጣም ስጨነቅ ነው የከረምኩት። ስላንተ ምንም ፍንጭ ማግኘት አልቻልኩም። እኔም ዝም ያልኩሽ ምንም ማድረግ የማልችልበት ሁኔታው ስለነበርኩ። እሺ አሁን ግን ስሜት ትክክል ነው? አዎ ቤዛ ትክክል ነው። እኔ ግን ስታገኘኝ ስሜት እንዲሆናል ብዬ አላሰብኩም። ያሬድ ይሄን እስቲ ይሄ ቤዛ እኮ ነኝ፣ ታፈቅረኝ። አውቃለሁ አልኩሽ እኮ። እሺ ቆይ መናገር የፈራኸው ነገር አለ እንዴ? አይ ምንም የለም። ያሬድ እንደው በእናትህ በምትወደው ነገር ሁሉ ለምን የሆንከውን ነገር እስቲ ንገረኝ። ምንም አልሆንኩም አልኩሽ እኮ። ይልቅ ትምህርት እንዴት ነበር? ለደንቡ ትምህርት ቤት ሄጄ እመጣለሁ እንጂ ምንም እየተማርኩ ነው ማለት አልችልም። እንደዛ እንደሚሆን እንገምቼ ነበር። አሁን እኮ 12ኛ ክፍል ትምህርትም ሊጀመር ነው። እዚሁን አይደለም የምትማረው? አዎ እዚሁ ነው የምማረው። እሺ እስከዛ ድረስ መገናኘት እንችላለን? እሱ በእኔ የሚወሰን አይደለም። ዛሬ ራሱ ፖሊሷ ድንገት ስላገኘች ነው ወደዚህ ይዘኝ የመጣችው። እና የት እንዳለህ አታውቅም ነበር? ድንገት ነው ራሴን እዛ ቤት ያገኘኋት። ከዛ ግቢ ራሱ ወጣሁ ዛሬ ገና። ቤዚ አንተ ግልጥሽ ምንድን ነው? ቤዚ ምን ያክል ነው የምታፈቅሪኝ? ምን አይነት ጥያቄ ነው የምትጠይቀኝ? የጠየኩሽን ብቻ መልሽልኝ። ያሬድ ቆይ ምን ያህል እንደማፈቅርህ አታውቅምና ነው? አዎ ከአንቺ አንደበት መስማት ስለፈለኩ። በጣም ነው የማፈቅርህ። በቃ ቆይ ግን ያሬድ ምንድን ነው የሆንከው? ምንም በቃ ፖሊሷን መጥራት መሄድ ይኖርብኛል። ቆይ ትንሽ እናውራ። እስካሁን ያወራነው ይበቃናል። ድንገት ነው ከጊዜ ወጥቶት። ስለዚህ በቅርቡ ወደ ትምህርት ስለምመለስ እዛ በደንብ እንገናኛለን። እስከዛ ወደ ስራ አስፈጣኝ። ኢንስፔክተር ኢንስፔክተር! አቤት ያሬድ፣ ጠራኸኝ? አዎ ላደረግሽልኝ ነገር በሙሉ ከልብ አመሰግናለሁ። አሁን መሄድ አለብኝ። በቃ ማውራት ያለባችሁ ነገር አውራ።